ስደተኛ ስደት ይቁም። ወሳ ፋሚሊ እኔ ምንሽ ግን የሆነ ሀሳብ መጣልኝ። ምን ለምን አንሰደድ? ስለዚህ መገናኛ ቁጭ ብለን ነው የምትሰደደው? ስለዚህ ሰላም ይለን ችለ ደግሞ ኧረ አንተ እንኳን በረሃ ላይ ከተማ ላይ መሰረት ትችላለህ እኮ። ለምን አሞክሩም ተሰደድ ከተማ ላይ ዛሬ ቪዲዮአችን ደግሞ እንግዲህ የምንሰራው ከተማ ላይ ስደት ነው የሚሆነው። እናውቃለን፣ ይሄ የሚቀለድበት ነገር አይደለም። የተለያዩ ወንድሞቻችን እህቶቻችን ምናምን ተይዘው ይሰቃያሉ። ሁሉም የሚያውቀው ነገር ነው፣ የሚቀለድበት ነገር አለ። ግን ደግሞ ያው እኛ ለማድረግ የፈለግነው ነገር መሰላችሁ ፖይንቱን ለማሳየት ነው፣ ስደት ከባድነት ምናምን ነገር እና በቃ ዛሬ ከመገናኛ ከዚህ ተነስተን እስከ ሰፈራችን ድረስ እንሄዳለን ማለት ነው። እና ደግሞ ሰብስክራይብ ባታደርጉም ችግር የለም፣ አናስጨንቃችሁ። ግን መንገድ ላይ ብንገናኝ ልንወጋችሁ ምናምን እንችላለን፣ ግን አናስጨንቃችሁ። ያን ሰብስክራይብ ባታደርጉና ኮንሲኩዌንስ ሊኖረው ይችላል፣ ግን አናስጨንቃችሁ። አሁን ቀጥታ ወደ ቪዲዮ ታችን ጀምረናል። ያው ሰግጠን የጀመርነው መንገድ ነው ሁሉ ማየት ትችላላችሁ። አንተ አምረን አልጀመርንም። የሆነ ሳክስና እንዳይመስላችሁ የምር ነው የሸከሸክነው ያለብን። አንተ ግን የምር ነው አንተ ግን ስለ ይሁሉ መስዋዕትነት እየከፈለላችሁ ማለት ነው። የቅድሙን ነገር በአምሮት ቢሆን እዚህ ነው ሰብስክራይብ ምናምን እኔም እኮ አሁን የሁሉ መስዋዕት ተከፍሎላችሁ ራሱ እስካሁን ሰብስክራይብ ካላደረጋችሁ አያስወጋም። ስለአሰባል ከመገናኛ ያደረስ ማለት እና አሁን እስከ አት ነው በእግራችን አስቡላችሁ። ይሄን የመሰለ የአዲስ አበባ ቪው ያሳየናችሁ። በመሀል የሆነ ሰርፕራይዝ አላችሁ። በመሀል አውሬ የሆነ ሰርፕራይዝ አላችሁ። ያው ሁሉም ወቅቶች አይሆኑባችሁ። እኛ ስንደግም ስንሞት እየተዝናናችሁ ጉዟችን እንቀጥላለን ማለት ነው። ባይዘብይር ማለት ነው ከመገናኛ ያስ ማለት ነው እኩል ከኢትዮጵያ ሊቢያ እኩል ገና ማስነቃነቅ ነው። ደግሞ ስሙ የሁሉ እያወራት ሽሽጋር እቺ እንደ ተራብር ያሰብኩት ገና የሚቀረብ መንገድ እንዳይመስላችሁ የሚቀረብ መንገድ የሆነ ከትና የሚደረግ ነው የሚደባበቅ ነገር ያለ እንዳይመስላችሁ ምንም ስንራመድ ነው። እንግዲህ ማይክ ራሱ በስልክ ይዘን እጁ እስኪሞት ድረስ ጀለስ እንዲህ ይዞ ነው የሚያለው። ለእናንተ ሲከፋል ሲከፈላል። ካሜራማን ችግር የለውም ካሜራማን ችግር የለውም። ያው ወደ ለጋራ ሸንተር ፎከስ አያችሁ። ያው ላይ ምናምን ጋራ ሸንተር እንዳትጠጉ። እንኳንም እዚህ አልገባና እዚህ ወደዚህ ያላዙ ካላችሁ ጀለስ ካሜራው እንዲህ ያረ ይርጃታ እንዴ ካንጎሉ ጀምሮ ነው ያወጣው። እውቀቱንም ነው ያወጣው አንተ ደግሞ እኮ እኔ ፋይናል ፈተና አለብኝ። ፋይናል ፈተና አለብኝ። ያው እዚህ ከመገናኛ ቲተራፍ አሱና ይሄ አሁን በዚህ በጣም ይጠቅማል ለፈተናው ምናምን ነገር ይጠቅማል አላለ። ፋይናል ፈተና ነው ቲተራፍ ጀለሶች ካምፓስ ተከከለ እናሱ ያጣሉ በቃ ነው ይሄ አንዳንዴ for a better chance you have to take risk ይላል ፈረንጃዊ አነጋገር ፈላስፋው ፊሎሶፈር ነው። አይ ዘርቶብኝ ነበር እሱ አንዳንድ ነገር በቃ አንዳንዴ ሞቲቬት ማድረግ አለባችሁ። እንደዚህ አይነት ሳር እንደዚህ መንገድ የሚሄድ ይከታላል ያዙ እንጀራ ገና 3 ደቂቃ ይዞ ሊሞት 3 ደቂቃ ይዞ አሁን ደግሞ ትንሽ ይበቃል። መጀመሪያ ጉዞ የተነሳነው 5 ሰዓት ከ7 ሆና ነው የተነሳነው። አሁን ስንት ሰዓት ሆነ ማለት ነው? 5 ሰዓት ከ17 ወደ ስንት ደቂቃ ማለት ነው? 10 ደቂቃ ከ7 ሆና በቃ 8 ደቂቃ 9 ደቂቃ እንደዛ ነገር ተራምደናል ማለት ነው። አዎ ገና ነው ጉዞ ብዙም አልተራመድንም። ገና የጀመርነው አሁንም ስንሸከሽኮ እናሳያቸዋለን። ሳሊ ተመረደሰና ከስንት ነበር እንትን አለ
ያኔ ከ17 ምናምን ነበረ ሴንቸሪ ጋር ያለ አሁን ከ35 ነው። አይ አሁን ስንት ነው? አሁን ከ38 ምናምን ደርሰናል። ታዲያ ሰምረት ማለት ነው። ጥሩ እየሄድን ነው ወደ 60 አንተ ብዙ ደቂቃ ተራመድን ራስ ገና ከመጀመሪያችን 18 ምናምን አኔ ገና ከመጀመሪያ እግሬ ሊሞት ነው። ገና አሁን ጀምረ ነው እግሬ ሊሞት ነው ይደረም ገና ከማለት እና አስቡ ነው ምን ነው በራሪ አስቡ ብሩ ይሄ ቢያንስ የሆነ ሰው አለ እኮ አጠገብ ምናምን ነገር ተስፋ ይኖራል። መኪና እያየን ፎቅ እያየን አዲስ እየተያለ ነው እና ይከብዳል። እንደዚህ ነው ራሱ ምንም በሌለበት አስቡ። ምግብ ምናምን ደግሞ ባይዘው የምግቡ ነገር ቱ ሲደርስ ታውቃላችሁ። ሰርፕራይዝ አለ። ምግብና ውሃ ዝም ብለን መብላት አንችልም። ለምን በራለም ዝም ብሎ ስለማያገኙት ምግብና ውሃ ያለ እሱ ምግብና ውሃ ዝም ብለን መብላት አንችልም። ምግብና ውሃ የሆነ በቃ ቻሌንጅ ነገር ይኖረዋል ማለት ነው። ሲደርስ ታዩታላችሁ። አሁን ዝም ብለን ሳይከብርን እያሳየናችሁ ወቃችን እንቀጥል። አባይ ከዚህ ነው የሚነሳው ለማታውቁ። ስሚ አባይ ከዚህ ነው የሚነሳው። አባይ ነው ከዚህ የሚነሳው ያለው ይሩስ ነው ይፍረጥስ ነው የሚችለው። ታሪክ እንደሚናገረው ከሆነ በድሮ ጊዜ አዲስ አበባዎች ተሰልፈው እዚህ ጋር ነው ሻወር የሚወስዱት። የሚያምን እኮ አይጠፋም። ብቻ ብዙዎችን የገደል ነው እያያችሁ ነው ማለት ነው። ግን ሞት ትንሽ ነው ይገራል። ለፍተን ደግሞናል። ቀልድ ያለ እንዴት እንደደከመኝ ደግሞ በቃ ሌላ ቪዲዮዎች የማሳያችኋለሁ። ቴክኖሎጂ እኔ ፎቁ አይደለም ስክሪን ገጥሞለት ፎቁ እንዳይመስላችሁ የሚያሳየው ፎቁ ላይ ስክሪን አለ። ምን መሰላችሁ ላስረዳችሁ ውስጥ ምን መሰላችሁ ይሄ ናኖ ባዮቲክስ ኦፍ ኤሌክትሮኒክስ ኦፍ ሞቲቬሽን ኦፍ ቢትስ ይባላል። የተለያዩ ናኖ ባይት ላይቶች ሲደራረቡ እና ይሄኛው ፍላሽ ላይት ኦፍ ላይት ሚል ወደ አይን የሚጠጋ ነገር ይፈጥራሉ ማለት ነው። እነሱ በመደማመር ምስል ፎቅ ላይ ሊታይ የሚችለው ማለት ነው። ያልተማራችሁ ነው ማውስ ያላችሁ ማለት ነው። ወደ ብቻች ያልተማራችሁ ሲባል ጀለስ ላገብታለች። ስንት ሙተንም ቢሆን ደግሞንም ቢሆን ደርሰናል። አጥኔ ድረፍ አልችልም ከዚህ በላይ አልዲያል ይሄ እዚህ ካላረኩኝ ድንጋይ ላይ ቢሆን ይቀመጣል። ይሄ ደከመናል መሰለኝ። አፈር ላይ የተቀመጥኩ ያለው ደከመኝ ቀሊን አይደለም። ስንት አሁን ይደረስ ሚካኤል ደርሰናል። አታያችሁ ቅዱስ ሚካኤል ደርሰናል ማለት ነው። ስንት የፈጀብን አሁን ስንት ሰዓት መሰላችሁ? አሁን 12 ሰዓት ከ7 ማለት 6 ሰዓት ከ7 ሆነ። የሆነ በወረጃ 6 ሰዓት ከ7 ሆነ ማለት 1 ሰዓት ፈጀብን። አንድ ምርጥ ነው ግን እኮ በአንድ ሰዓት የደረሰው አንድ ሰዓት ነው። አልተራመድንም ማለት አላረፍንም ለማለት እስካሁን ሙሉን አንድ ሳንቀመጥ የመጣነው ሳክስታንሳ አንድ ሳንቀመጥ ስትሬት ነው የመጣነው። ገና ነው ቁጭ ያለው እንደው ለአንድ ሰዓት ሙሉ ቀጥታ እየተራመድን ነበረ። አሁን ገና ነው ቁጭ ያለው። አሁን ቁጭ ብለን ትንሽ እናርፋለን ብለን በጣም ደክሞኛል። ቀልቤን አይደለም ካሜራማኑ ብቻ ነው እንትን መኪና ይጠቀም የነበረው በእግራችን ቀድሞን ደርሶ ነው እዚህ ጋር አሁን ይቀርብታ ያለው ከኛ ኩስ ትራመድ ነበረች። አይዝሮ ዝሮ ግን አምጡ ሚካኤል ደርሰናል። 1 ሰዓት የፈጀብን እሱንም ሳንዳር ስትሬት እያረፍን መጣ። ኖርማል ነበር ግን ሳንዳር ስትሬት ነው የመጣ ነው። አሁን ትንሽ እናስፈራ ደግሞ ጉዟችን እንቀጥላለን። አያቆሙም። ትንሽ እንራመድና ደግሞ ወደ አዋው ጫል ይገባል ማለት ነው። ስቴቱ ከተራራ ጫፍ ላይ እንደምናየው ከበረሃ የሳንድ ተራራ ጫፍ ላይ ወረታች እያየን እንዳለ ቁጣውስ እና ይሄን ደረጃ ለመውጣት እንዴት እንደወጣኝ ያለው ብላገር ደግሞ ቀልዴ አይደለም። ካለ አሳያችኋለሁ ቪዲዮዎች ይሄን ደረጃ ለመውጣት እንዴት ተማሙቼ እንደወጣው ምን ይሰራው ላሞሪ ነው ዝም ብለን እያወራን ያለ ነው። ቀልዴ ያለው ይሄን ለደቁ የሆነ ሰደ ሪላክሲንግ የሆነ ቪዲዮ አሁን እንግዲህ ቅድም ከቅድም ጀምሮ ምግብ ዝም ብለን አንበላም እያልናችሁ ነበር። ያው እዛ ጋር ቻሌንጅ አስጀምረናል። አሳያችሁ
ያው እዛ ጋር እንደዚህ በቻሌንጅ አድርገውና ምግባችን እንበላው እና ምንድነው እንዲህ ደክሞን ዝም ብለን አናገኘውም ለማለት ነው። ምግቡን ቀድሞ የበላ ጥያቄዎች ምናምን ጠይቃለን ወይም በፎቶ እናደርገውና የበላ ነው ያልበላው ያላገኘው ደግሞ ቀሪው መንገድ በባዶ ይራመዳል። በባዶ ቀሪን ይራመዳል ማለት ነው። እና በቀላሉ ምግብ እንደማይገኝ ያው በዛው ለማሳየት ቻሌንጅ ለማድረግ ነው እቅዳችን። አሁን ወደ ቻሌንጁ እንግባ ማለት ነው። ካሜራማኑ አልበል እና አሳየው እንዳወሬ እኛ ቪዲዮ እስክናወራ እንዳወሬ ነው ካሜራማኑ ራሱ እየበላ ያለው። ብቻ ወደ ቻሌንጁ እንሂድ። እሺ 48 ሲደመር 18 48 ሲደመር 18 66 ማርያም ሩት አዝገም እሺ ተደደብነኝ እኮ ማስተደ አንተ እንዳላምጥ ጊዜ የሰጠው ነው እኮ አንተ ጊዜ አትስተው እንዳላምጥ ልጅ። እሺ 45 ሲደመር 12 20 45 ወይ አይደለም 45 ሲደመር 12 45 ሲደመር 12 45 ሲደመር 12 12 57 ና እንጂ ና ብላ 57 ና ብላ ወይኔ ከተከተል አትብና ከተል መናገብ ይከተል 52 ሲደመር 16 52 ሲደመር 16 68 በቃሽ እንደገና እሺ ቶሎ የመለሰ ነው 81 ሲደመር 8 በቃሽ ከበድ ላድርገው ምንም ማድረግ አልችልም 84 ሲደመር 18 ሩት አሁን ደግሞ ፎቶ የቅድሙን መለሳችሁት አይደል? ይመቻችሁ። እሺ ምንድነው ይታይ መርካቶ ሩት በቃ እሺ ምራት አይታይምና እና እግዚ አጥና ተራ ቀበና እሺ በቃ ተባውት ይላል አንተ ሸምድሮታል በቃ እሺ አንድ ታክሲ አንተ ሳይበላ አልጠግብ ነው አንተ እናትህና ዶናት አስተርፋ እና አራዩ ሲከሩ ከዲያ ብዙ ቀራ ይያቅ አራራካችሁታ እሺ ወደ ማስ ተራን አሁን ደግሞ ለመቀነስ ነው ሳይጀመር እስቲ በባዶ ከምትቆጭ ሳይጀመር አንድ ኪስ ሳይጀመር እውነት የራስን አንሰጥ አሁን ጀመር በቃ በመቀነስ ስማ 85 ሲቀነስ 47 ምን 85 ሲቀነስ 47 85 ሲቀነስ 47 40 32 34 26
አይደለም 85 ሲቀንስ 47 85 ሲቀንስ 47 35 36 37 32 34 85 ሲቀንስ 47 እንዴ ወይኔ ተማር ልጄ 34 33 አልኩ 3 weeks later 37 38 ሂድ ኧረ ዘንለት እሺ ቀለል ላድርግላችሁ ዘጠና 96 ሲቀነስ 41 1 51 አይደለም 41 አይደለም 31 አይደለም 61 አይደለም እባክህ ተረጋግተህ መልስ ስንት 96 ሲቀነስ 41 45 አይደለም 55 ሂድ አላዘር ጨረሰው አላዘር ሲባዛ ይከብዳቸዋል። ማካፈል አድርገው ሁለቱም አረ ካለምን መረራይ አራሸ ነው ካለምን መረራይ አራሸ ነው ማርያም ማካፈል ብዙ ስለበላበት ነው ማካፈል ቅድም ብዙ በልቼበታል። ማካፈል 20 ሲካፈል 5 አይደለም 4 ሂድ አላዘር አረ አልጠጣም ይደድ ውሃ ብቻ አይጠጣም። ያው እንግዲህ እኛ ያው እንደፈልግ ነው ተሸክረን ብላው ስላለበት ወደ ፈንተለው ግን ያው ቻሌንጅ ጨርሰናል ማለት ነው። ተግረያ ካኔ ብላንበት ቦታ አበላሽታ አይደለም አዝተመራ ተራሽን ብለን አስተካክላ አድርሰን ነው ያለነው። ያው ብዙም አንተራመድን የሚሲ ጋር ደርሰናል። አሳይት በጥጋብ መንፈስ ከበላ በኋላ ሌላ ነገር ይታሰባ። እሺ ሰው ወደ በጥጋብ ነው ያለነው። ደግመን የሚሳችን ደርሰናል። አጥራቂ ያለው ብዙ ማተራመድ ነው ከዚህ ነው የመጣ ሴምስ ደስ እንገራችሁ ለና አሁን ሰዓት ስንት ሰዓት መሰላችሁ? ስንት አንተ አይተል 7 ሰዓት ካርባ ስንት ሰዓት የጀመረው ቻሌንጁ ያረፍነው ምግብ የበላነው ተደምሮ 5 ሰዓት ከ7 ሰዓት ነው የጀመረው። አሁን 7 ሰዓት ካርባ ነው 8 ሰዓት ነው ማለት መንገድ ላይ ያለው ያው የበላነው ስለሚቆጠር ኖርማል ነው። ለምን ነቃ ብዬ እና በላ ጠቀማ የወድር ቦላ ስራ ሲባል ነበር ሙሉ ቀን ፈጀብኝ። መሪ ደርሰናል። ያው መሪ እየወጣን ነው። በቃ ያለ ህዝቡ ስለሆነ ብዙ ስለሆነ ለመቅረጽ ስላልተመቸኝ ጨርሰ ነው መሪ ይወጣል። በደንብ መሪ ተንከረጽ ነው ብዙ ታታማኝ ነው። ተራይ አንድ ይወጣል ከደረስን በኋላ ደግሞ እንገናኝ። ማረግ እንቀሳቀሳችን አብዛኛው ጊዜ ስታገኙ ቁጭ ብለው ስንቀርጽ ብቻ ነው ቁጭ ማለት ጊዜ አለ። ለዛ ነው አሁን አሳያችሁ አደባባይ
ሰዓት ይጀምራል። ሰዓት ተኩል ላይ አንተ ከዚህ ከመገናኛ ያዝነው ተስሳት ተፈጀ ሱሰት ፀሐዩ ደግሞ ያው ቀልድ አይደለም። አሁን ሲቀመጥ ነው እንጂ መቆም አልችልም። አሁን ካልረፍ በስተቀር ወደ ቤት አልተሰለሰ ይሄን ነገር እየደረሰ ይጨረስ ነው። እኔ ግማሽ ላይ ነው ያው መጀመሪያ ስነሳ ግማሽ ላይ ነው እናቆማለን ብዬ አስቤ ነበር። ያንንም ቆርጣር ካለ ያንንም ሰው ራሱ ለዛ አብላጭ ተሳር ማለት ነው። አብቻ እንደሚከብድ ነው ተማታይ የዛሬ ሁላችን ይስተካከል። የኛ ስጋይ ከተመቻችሁ ሰብስክራይብ እና ላይክ ማድረግ ደረሱ መጻፍ ደረሱ ያው ለተከታዮች ድረስ ይሳው ታረሙ እንዴት እንደነከመን ማውራት ራሱ ማውራት እንደከመን Don't forget to subscribe my channel and like, comment, share.